ሰላም ተወዳጆች፣ በዚህ ቪዲዮ የእግዚአብሔርን ቃል እንካፈላለን። ታዲያ ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። አሁን ይህንን ቪዲዮ ላይክ በማድረግ እንጀምራለን። እሺ ተወዳጆች፣ በምን እንዳለው በጥቂት ደቂቃዎች ውስጥ በእግዚአብሔር የሚያምን አያፍርም በሚል ርዕስ የእግዚአብሔርን ቃል አብረን የምንከፋፈል ይሆናል እና የእግዚአብሔርን ቃል እንግዲህ የምንከፋፈለው ከዘፍጥረት መጽሐፍ ከምዕራፍ 12 ላይ ነውና በዚህ ስፍራ ያለውን የእግዚአብሔርን ቃል እንደዚህ አነባለሁ። እግዚአብሔርም አብርሃምን አለው፣ ከአገርህ ከዘመዶችም ከአባትም ቤት ተለይተህ እኔ ወደማሳይ ምድር ውጣ። ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ስምህን አከብረዋለሁ፣ ለበረከትም ሁን። የሚባርኩህን እባርካለሁ፣ የሚረግሙህንም እረግማለሁ። የምድር ነገዶችም ሁሉ በአንተ ይባረካሉ እያለ ሲናገረው ነውና የምናስተውለው እና እንግዲህ እንዳልኳችሁ ይህንን እዚህ ጋር ያለውን ሐሳብ እዚህ ጋር ያለውን የእግዚአብሔርን ቃል በእግዚአብሔር የሚያምን አያፍርም በሚል ርዕስ ነው ጥቂት የምናገረው እና ይህንን ክፍል በምንመለከትበት ጊዜ እግዚአብሔር አምላክ ለአብርሃም ጥሪ ሲያደርግ ነው ከአገር ከዘመዶች እንደዚሁም ደግሞ ከአባት ቤት ተለይተ ከቤተሰቦች ተለይተ እኔ ወደማሳይ ምድር ውጣ ይለዋል ማለት ነው። የወጣ ከሆነ ደግሞ ብዙ አይነት በረከትን እዚህ ጋር አሁን ሳነብ እንደሰማችሁት ብዙ አይነት በረከትን አሳልፎ እንደሚሰጠው ይናገረዋል። እንደገና ደግሞ ቃል ኪዳን ይገባለታል ማለት ነው። ቃል ኪዳን ይገባለታል። ታዲያ የሚገርመው ነገር አሁን ምንድነው? እሱ ምንም እንኳን እግዚአብሔር አምላክ እንዲህ ያለ ቃል ኪዳን እንዲህ ያለ የተስፋ ቃል የሰጠው ቢሆንም ይህንን የሰጠውን የተስፋውን ቃል ይህንን የገባለትን ቃል ኪዳን ፈጥኖ አልፈጸመለትም። አብርሃም እግዚአብሔር ይህንን ነገር ሲነግሮ ቶሎ በሕይወቱ ላይ የሚፈጸም አሊያም ደግሞ የሚያደርግለት መስሎን ነበር። ነገር ግን ቶሎ አላደረገለትም። ታዲያ ይህንን ተከትሎ አብርሃም በብዙ የቆዘመበት በብዙ የተፈተነበት በቃ ከምንም በላይ በእጅጉ ግራ የተጋባበት ሁኔታ ነበረ። ቢካዝ እድሜው እየገፋ ነው፣ የእሱም የሳራ እንደገና ደግሞ ብቸኛ ሰው ነው። ብቻ ብዙ ነገር አለ እና ይህን ተከትሎ በእጅጉ ያዘነበት ሁኔታ እንደገና ደግሞ ተስፋ የቆረጠበት ሁኔታ ነበረ። ታዲያ እስኪ ወደኛ ላውርደውና ምናልባት አሁን እናንተም እግዚአብሔር የሆነ የተስፋ ቃል ሰጥቷችሁ እንዲህ ባለ ሁኔታ ውስጥ የምታልፉ በቃ በተስፋ መቁረጥ እግዚአብሔር የገባላችሁ ቃል ኪዳን ቶሎ ካለመፈጸሙ የተነሳ በቃ በተስፋ መቁረጥ ውስጥ የምታልፉ ግራ የምትጋቡ በብዙ በቃ የምትሸበሩ ሰዎች ልትኖሩ ትችላላችሁ ብዬ አስባለሁ። እግዚአብሔር የገባላችሁ የተስፋ ቃል እንደ አብርሃም ከመዘግየቱ የተነሳ ማለት ነው ሳይፈጸም ከመዘግየቱ የተነሳ ብዙ ዓመታቶች ከመቆጠራቸው የተነሳ ተስፋ ልትቆርጡ ግራ ልትጋቡ ብዙ ነገር ልታስተናግዱ ትችላላችሁ ብዬ አስባለሁ። ምናልባት ህመሙ እኔ እንደምነግረው ቀላል ላይሆን ይችላል። ቢካዝ የእግዚአብሔርን ቃል ሲናገር የምትዘገይ ተስፋ ልብን ታሳዝናለች ስለሚል ማለት ነው። እናም ልክ እንደ አብርሃም በቃ ተስፋ ልትቆርጡ ግራ ልትጋቡ ከባባድ ነገሮችን ልታስተናግዱ ትችላላችሁ ብዬ አስባለሁ። ነገር ግን አንድ ነገር አለ። በእግዚአብሔር የሚያምን ሰው አያፍርም። በእግዚአብሔር የሚያምን ሰው ሃሌሉያ። ይኸውላችሁ ነገሮች እናንተ እንደምታስቡት ላይሆኑ ይችላሉ። ማለት እግዚአብሔር የገባላችሁ ቃል ኪዳን እናንተ ባሰባችሁት ጊዜ አካል ላይለብስ ላይፈጸም ይችላል። ነገር ግን አንድ ነገር አለ። በእግዚአብሔር የሚያምን ሰው አያፍርም። ሃሌሉያ። በጌታ የሚያምን ሰው አያፍርም። ኢየሱስ ጌታ ነው። ታዲያ የሚገርማችሁ ማለት ነው ምንም እንኳን እግዚአብሔር ለአብርሃም የገባለ ቃል ኪዳን ሳይፈጸም የተስፋ ቃሉ አካል ሳይለብስ ብዙ ዓመታት ቢቆጠሩ ብዙ ዘመናት ቢነጉዱ ራሱ ማለት ነው እግዚአብሔር ለገባው ቃል ታማኝ አይደል? የሚገርማችሁ ማለት ነው እንዳልኳችሁ ብዙ ዓመታት ተቆጥሯል። እግዚአብሔር አምላክ በ75 ዓመቱ ቃል ኪዳን ገብቶለት በ100 ዓመቱ ነው ልጅን የሰጠው ማለት ነው። ብዙ ዓመታት ተቆጥሯል። አያችሁ አይደል? ታዲያ የሚገርመው ምንም ብዙ ዓመታት ቢቆጠሩ ምንም 25 ዓመታት ቢቆጠሩ እግዚአብሔር አምላክ ለቃሉ ታማኝ የሆነ ጌታ የገባለትን ቃል ኪዳን ፈጸመለት ማለት ነው። ኢየሱስ ጌታ። ስለዚህ እንደዚህ እላችኋለሁ በእግዚአብሔር ላይ ካላችሁ ታላቅ እምነት የተነሳ እግዚአብሔር
የገባላችሁን የተስፋ ቃል እግዚአብሔር የገባላችሁን ቃል ኪዳን ሲፈጸም ማየት ይሆንላችኋል። እግዚአብሔር እሰጣችኋለሁ ብሎ ያላችሁን ነገር ከእግዚአብሔር መቀበል ይሆንላችኋል። ሃሌሉያ! ኢየሱስ ጌታ ነው። ስለዚህ በእግዚአብሔር ላይ ካላችሁ እምነት የተነሳ አታፍሩ። በእግዚአብሔር የምታምኑ ሰዎች ከመሆናችሁ የተነሳ አታፍሩ። አብርሃም ምንም ዕድሜው ቢሄድ የሳራም ዕድሜ ምንም ቢገፋ የእነሱ የዕድሜያቸው መግፋት እግዚአብሔር የገባላቸው ቃል ኪዳን እንዳይፈጸም እንዳላደረገ እንደዛ ብራታ ካብረ በባዲያ የሳራና የአብርሃም ዕድሜ መግፋት የሳራና የአብርሃም ተስፋ መቁረጥ እግዚአብሔር የገባላቸው ቃል ኪዳን እንዳይፈጸም እንዳላደረገ እንደዛ እንደገና ደግሞ ሲሰብኳቸው የነበሩ ሁኔታዎች እግዚአብሔር የገባላቸው ቃል ኪዳን እንዳይፈጸም እንዳላደረጉ እንደዛ አሁን ላይ እናንተ የምታዩት ውጣ ውረድና ፈተና ተስፋ መቁረጥ በፍጹም እግዚአብሔር የገባላችሁ ቃል ኪዳን እንዳይፈጸም አያደርግ። ስለዚህ እግዚአብሔር የገባላችሁ ቃል ኪዳን አውቶማቲካሊ ይፈጸማል። በአጭር ቀን ውስጥ እግዚአብሔር የገባላችሁ ቃል ኪዳን ይፈጸማል። እግዚአብሔር ያወራችሁ ነገር ጋር ትደርሳላችሁ። ስለዚህ በእግዚአብሔር የሚያምን ሰው አያፍርም። ሃሌሉያ! ታዲያ በኮመንት ሴክሽን ላይ በእግዚአብሔር የሚያምን ሰው አያፍርም እያላችሁ በመጻፍ ይህንን መልእክት ተቀበሉ። አላበዛባችሁም። አሁን የምጠቀልል ይሆናል ማለት ነው። ስለዚህ እስኪ ጥቂት እንጸልይና እንጨርሳለን ማለት ነው። በእግዚአብሔር የሚያምን ሰው አያፍርም። ሃሌሉያ! እግዚአብሔር ሆይ አመሰግናለሁ። በጌታ በኢየሱስም ቃልን ስለተናገርከን ተባረክ። እነሆ አባት ሆይ ልክ አብርሃም በአንተ አምኖ እንዳላፈረ እንደዛ በዚህን ሰዓትም እግዚአብሔር አምላክ ሆይ በአንተ ላይ ትልቅ እምነት ያላቸው ሰዎች እንዳያፍሩ ደግሞ ወደ ተናገርካቸው ቦታ እንዲደርሱ በኢየሱስ ስም እጸልያለሁ። ስለ ሁሉ ከፍ በል በኢየሱስ ስም አሜን።